ኦኬ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? ይህ ዳጊ ቲዩብ ነው። ቀድማችሁ ሳብስክራይብ ስለምታደርጉኝ አመሰግናለሁ። ዛሬ ደግሞ የሆነ ነገር ልበላችሁ። እስኪ ምንድነው የምላችሁ? አንዳንዴ ተስፋ ይኖረኛል፣ ተስፋ አገኛለሁ። ምንድነው ተስፋ የምታገኘው ካላችሁኝ፣ በመንገድ ላይ ስሄድ አንዳንድ ሰዎች የተቸገሩ ሰዎችን ሲረዱ ስመለከት ወቅቱ ገና አላለቀም እላለሁ። ምክንያቱም እነዚህ የተቸገሩ ሰዎች የሚረዳቸው ሰው ሲያገኙ ምን ያህል ደስታ እንደሚፈጥርባቸው አስቡ። ሁሉም ዙሪያውን ጨለማ በሆነበት ወቅት ብርሃን የሚሰጥ ከችግሩ የሚያላቅቅ ችግሩን የሚረዳ አንድ ሰው ሲገኝ ምን ያህል ደስታ እንደሚፈጥርላቸው ችግሩ ባይቀንስም ባይጠፋ እንኳን ችግሩን የሚጋራ ሰው ከጎናቸው መኖሩን ሲያውቁ እነዚህ ሰዎች ከደስታም በላይ ደስታ ነው። ነገ ቢሞቱ እንኳን ምንም አይመስላቸውም። ዛሬ ላይ ችግሩ እንደያዛቸው፣ ችግሩ ውስጥ እንደገቡ ወይም ችግሩ አንቆ እንደያዛቸው ነገን ማየት ከሌለባቸው እነዚህ ሰዎች ከምንም በላይ ደስተኛ ናቸው። ዋቴቨር የነገው ምንም ይሁን ዛሬ ላይ ግን ደስተኛ መሆን ሲችሉ በጣም ከምንም በላይ ያስደስታል። እና እንደነዚህ አይነት ሰዎችን ያብዛልን ነው። በቃ ለተቸገሩ መርዳት ካለህ እርዳ። በቃ ምን ችግር አለ? የተቸገረን ሰው መርዳት ከምንም በላይ ያስደስታል። አንተ ዛሬ ተርፎህ ለነገ ከምትል ዛሬ ተቸግሮ አንተን እርዳታ እየጠየቀህ ይሄንን ሰው ብትረዳው አንተ ከሱ በላይ ትደሰታለህ። ከረዳው ሰው በላይ ትደሰታለህ። የረዳው ሰውማ ችግረኛ ነው። ችግሩን እንስታላቅቅለት እንዴት አይደሰት? ከምንም በላይ ይደሰታል። ደስታው ራሱ ወደር የለውም። ግን አንተ በራስህ ይሄንን ሰው ችግር ውስጥ የወደቀበትን አንተ ቢደርስብህ ምን ልትሆን እንደምትችል ስታስበውና ችግርህን የሚረዳ ሰው ስታገኝ ምን ያህል ደስተኛ እንደምትሆን ስታስበው ከደስታም በላይ ደስታ ነው። ስለዚህ በየአካባቢያችሁ ያላችሁ በጣም የተቸገሩን ሰዎች ስታገኙ እናንተ ግን ትርፍርፍ ያለ ነገር ባይኖራችሁም ግን ለነገ ከዛሬ ጥቅማችሁ ለነገ የሚተርፍ ነገር ካለ ሰጣችሁ ደስታን ብታገኙ ምን ችግር አለ? እኔ መልእክቴ የምላችሁ ሁሌም እናንተ በኪሳችሁ ያለ ወይም ደግሞ በቃ ለእናንተ የሚተርፋችሁ ነገር ካለ የተቸገረን ሰው እርዱና ደስተኛ ሁኑ። በቃ ደስታ ፍጠሩ፣ እናንተም ደስተኛ ሁኑ። ዛሬ ግን የተቸገረ ስናይ በደስታ ከምናልፍልቅ እረድተናቸው አግዘናቸው ችግራቸው እንዲቀርፍ የሚያደርጉ ሰዎች በቁጥር ትንሽ ናቸው። ማየቱ ግን ያስደስታል። ስለዚህ እስኪ ላይክ ማድረግ እንዳይረሳ፣ ሰብስክራይብ አድርጉ።